የደህንነት ካሜራ ከመግዛታችሁ በፊት የግድ እነዚህን 5 ነገሮች ማወቅ ይጠበቅባችኋል። አብዛኞቻችን የደህንነት ካሜራ ለመግዛት ወደ ገበያ ስንወጣ ምን አይነት ካሜራ መግዛት እንዳለብን አናውቅም። ለቤት ውስጥ ነው፣ ለውጭ፣ ዝናብ ሲመታው የሚበላሽ የማይበላሽ በጣም ብዙ አይነት ቫራይቲ አለና ብዙዎቻችን የደህንነት ካሜራ ገዝተን ካስገጠምን በኋላ ነው ወይ ካሜራው ሲበላሽብን ወይም ደግሞ የምንፈልገውን አገልግሎት ሳይሰጠን ሲቀር መጠየቅ ምንጀምር። ስለዚህ በዛሬው ቪዲዮ 5 ወሳኝ የሆኑ አንድ ሰው የሴኩሪቲ ካሜራ ለመግዛት ወደ ገበያ ሲወጣ ማወቅ የሚጠበቅባቸውን ቤዚክ የሆኑ ነገሮችን በዚህ ቪዲዮ አብራራላችኋለሁ። አብራችሁ ቆዩ። በመጀመሪያነት የሴኩሪቲ ካሜራ ለመግዛት ወደ ገበያ ስትወጡ ማወቅ ያለባችሁ ነገር የምገዛው ካሜራ ዋየርድ ነው ወይስ ዋየርለስ ነው፣ ባለገመድ ወይስ ገመድ አልባ ማለት ነው። ለምሳሌ እዚህ ጋር የምታዩት አንድ ካሜራ አለ፣ እዚህ ጋር የምታዩት ደግሞ ሌላ ሁለተኛ ፕሮዳክት አለ። ይሄኛው ካሜራ እንደምታዩት ከጀርባው ኬብል አለው። ይሄኛው ደግሞ ሙሉ ለሙሉ አውቶሜትድ ነው። ምንም አይነት ኤሌክትሪክ ላያስፈልገው ይችላል። ውስጡ ላይ ባትሪ ባካፕ አለው። በዋይፋይ ነው ኮኔክት የሚሆነው። ገመድ ምናምን መዘርጋት አይጠበቅባቸው። ዋየርድ ካሜራ ለምንድን ነው የምጠቀመው፣ ዋየርለስ ካሜራስ ለምንድን ነው የምጠቀመው የሚለውን ነገር ስትጠይቁ ዋየርለስ ካሜራ በጣም አነስ ስላሉ ቦታዎች፣ ያ ማለት ምንድነው ለስራ ቦታ፣ ለሱቆች፣ ለመኖሪያ ቤት፣ ከዚህ በተጨማሪ 5 እና ከዛ በላይ ካሜራ የማያስፈልጋችሁ ከሆነ ከ5 በታች ካሜራ ማስገጠም ያለባችሁ ከሆነ ዋየርለስ ካሜራ ብትጠቀሙ ጥሩ ነው። ዋየርለስ ሲባል ሰሚ ዋየርለስም አለ። ያ ማለት ምንድነው ገመድም ያለው የኤሌክትሪክ ኬብል ዘርግታችሁለት ለፓወር ብቻ የምትሰጡት ማለት ነው። ዋየርድ ደግሞ መቼ ነው የምንጠቀመው የሚለውን ጥያቄ ሲጠይቁ ደግሞ በጣም ሰፊ የሆነ ቦታ ካላችሁ፣ ለድርጅቶች፣ ለተለያዩ ተቋማት፣ ከዚህ በተጨማሪ ደግሞ አንድ ቦታ ሴንትራላይዝድ በሆነ መንገድ ካሜሮቹ ማኔጅ መደረግ ካለባቸው ዋየርድ ካሜራ ይመከራል። ዋየርድ ካሜራ እንዴት ነው የሚሰራው? ገመድ ከካሜራው ወደ ዲኮደር ወይም ደግሞ ወደ አንድ ሴንትራል ቦታ ተዘርግቶ ነው ማለት ነው። ስለዚህ በጣም ትልቅ የሆኑ ፕሮጀክቶች፣ ትልቅ የሆኑ ቦታዎች ከሆነ ዋየርድ ካሜራ መጠቀም ይኖርባችሁ ይችላል። መጠነኛ የሆነ ለመኖሪያ ቤት G+3 G+4 ከዛ በታች ላሉ ለሱቆች፣ ለቡቲኮች በጣም ብዙ ጊዜ የሚጠቀሟቸው ምንድነው ዋየርለስ ካሜራዎች። ስለዚህ የምትገዙትንም ካሜራ መጀመሪያ ናሮ ዳውን አድርጋችሁ ነው መውጣት ያለባችሁ ወደ ገበያው ማለት ነው። በሁለተኛነት ማወቅ ያለባችሁ ነገር የምገዛው የሴኩሪቲ ካሜራ ኢንዶር ነው ወይስ ደግሞ አውትዶር ነው የሚለውን በስርዓቱ መረዳት ይኖርባችኋል። የእነዚህ ሁለት ነገሮች ልዩነት፣ ኢንዶር ካሜራ ማለት ለውስጥ አገልግሎት ወይም ደግሞ ለቤት ውስጥ የሚሆን ማለት ነው። በእርግጥ ዝናብ፣ ፀሐይ፣ አቧራ የማያገኝበት ቦታ ላይ እነዚህን ካሜሮች መጠቀም ትችላላችሁ። ግን እነዚህ ሙሉ ለሙሉ ዲዛይን የተደረጉት ለኢንዶር አገልግሎት ነው። ያ ማለት ምንድነው ፀሐይ፣ አቧራ፣ ዝናብ እነዚህ ነገሮች ካገኙት እቃው በቀላሉ ይበላሻል ማለት ነው። አውትዶር ካሜሮች ማለት ደግሞ ስቲል አውትዶር ካሜሮችንም ለቤት ውስጥ የሚጠቀመው አንዳንድ ሰዎች አሉ። አስፈላጊ አይደለም ተጨማሪ ወጪ ከማውጣት የዘለለ። ግን የእነዚህ ካሜሮች ዋና አገልግሎቱ የሚሆነው ምንድነው ዝናብ፣ አቧራ፣ ፀሐይ በጣም የተለያዩ ከባድ የሆነ የዌዘር ኮንዲሽኖችን መቋቋም እንዲችሉ ተደርገው ዲዛይን የተደረጉ ካሜሮች ናቸው። ስለዚህ ለቤት ውስጥ ነው ወይም ለውጭ አገልግሎት ነው ካሜራ የምገዛው የሚለውን ተጠይቁና የዋጋ ልዩነትም አላቸው። ቢኮዝ ማቴሪያላቸውን በዛው ልክ ልዩነት ስላለው ማለት ነው። ለቤት ውስጥ የምንጠቀመው ማቴሪያል በጣም ስሙዝ የሆነ ነገር ነው። ግን ውጭ ላይ ላሉ ማቴሪያሎች ግን በጣም ሶፊስቲኬትድ ከሆኑ ማቴሪያሎች ነው ካሜራው ዲዛይን የሚደረገው። ስለዚህ ኢንዶር ወይስ አውትዶር በሁለተኛነት ማወቅ ያለባችሁ ነገር ነው። ሶስተኛውና ወሳኙ ነገር የኮኔክሽን ታይፕ ነው። ኮኔክሽን ታይፕ ሲባል ምንድነው መሰላችሁ? ከካሜሮቻችሁ ጋር ኮኔክት የምታደርጉበት መንገድ ማለት ነው። ለምሳሌ ስልካችሁን ስትጠቀሙ ቴሌግራም ወይ ቲክታክ ለመክፈት ኤዘር ዳታ ነው የምትከፍቱት ወይም ደግሞ ከዋይፋይ ጋር ነው ኮኔክት የምታደርጉት። ከካሜራችሁን ጋር ኮሚኒኬት ለማድረግ ካሜሮቹ ኮኔክት የሚያደርጉበት መንገድ አለ። በሶስት አይነት መንገድ ነው ኮኔክት ልታደርጉ የምትችሉት። የመጀመሪያዎቹ በዋይፋይ ዳይሬክትሊ ኮኔክት ያደርጉላችኋል። ዋይፋይ ቤታችሁ ውስጥ ካለ ካሜሮቹ ሲምፕሊ ያንን ዋይፋይ በመጠቀም ኮኔክት ያደርጉና መልእክቱን ወደ ስልካችሁ ያስተላልፉላችኋል። ቀጣዮቹ ደግሞ 4G ካሜሮች ናቸው። ያ ማለት ምንድነው ሲም ካርድ ይገባባቸዋል ካሜሮች ውስጥ። ሲም ካርድ ከገባ በኋላ ዳታ ፓኬጅ ይሞላበታል ሲም ካርዱ ላይ። ስለዚህ ዋይፋይ ከሌላችሁ ካሜራ የሚገጠምበት ቦታ ላይ በሲም ካርድ በመጠቀም ካሜራ ወደ እናንተ መልእክቱን ያስተላልፋል ማለት ነው፣ የሆነ ሚዲየም የሆነ ማስተላለፊያ ስለሚፈልግ። ሶስተኛው መንገድ በእርግጥ ኮኔክሽን አይደለም፣ ሲምፕሊ ሚሞሪ ካርድ ብቻ አስገብታችሁ ሪከርድ የሚያደርግላችሁ ደግሞ ሌላ ካሜራ አለ ማለት ነው። እነዚህ ሁለቱ የግድ ወይ ዋይፋይ መኖር አለበት ወይም ደግሞ ዳታ መኖር አለበት፣ ቀረጻ ለማከናወን እንኳን ማለት ነው። ወደ እናንተ ማስተላለፉን ተውት፣ ቀረጻ ለማከናወን እንኳን ኢንተርኔት የግድ ይፈልጋሉ። ይሄኛው ካሜራ ግን ኢንተርኔት ሳያስፈልገው ሲምፕሊ ሚሞሪ ካርድ ብቻ ካስገባችሁ ያለውን ነገር ኢዚሊ ሪከርድ እያደረገ ያስቀምጥላችኋል ማለት ነው። ይህ ካሜራ በዋይፋይም ኮኔክት አድርጋችሁ መጠቀም የሚያስችል ፊቸር አለው። ከዚህ በተጨማሪ ግን በጣም በብዙዎች እንዲወደድ ያደረገው ምንድነው ኦፍላይን ሪከርድ ማድረጉ ነው። ከዚህ ውጭ ደግሞ ዋይፋይ ተጠቅማችሁ ሲምፕሊ ዋይፋይ በማይኖርበት ሰዓት ደግሞ ሪከርድ የሚያደርጉ ልክ እንደዚህ አይነት ፕሮዳክቶችም አሉ። ስለዚህ በምን አይነት መንገድ ነው ካሜሮች ኮኔክት የሚያደርጉት የሚለውን በደንብ መለየት ይኖርባችኋል
ማለት ነው። በአራተኛነት ማወቅ ያለብን ሌላው ነገር የሚሆነው ምንድነው የካሜራ ዲዛይን ታይፑ ነው። ይህ ማለት ምንድነው ካሜሮች በሶስት አይነት መንገድ ነው ዲዛይን የሚደረጉት። አንደኛ 360 ዲግሪ እየተሽከረከሩ የሚቀርጹ የደህንነት ካሜሮች አሉ። ልክ እንደዚህ ደግሞ ፊክስድ ሮቴት የማያደርጉ አንድ ቦታ ላይ ከተለጠፉ በኋላ አንድን ነገር በመደበኛነት የሚከታተሉ ካሜሮች አሉ። ከዚህ በተጨማሪ ደግሞ ፓናሮሚክ የሆነ ፓናሮሚክ ማለት ምንድነው ከላይ ይቀመጡና አንድ ነገር በ360 ዲግሪ በአንድ ጊዜ የሚያስገቡላቸው የደህንነት ካሜሮች አሉ። ስለዚህ የምገዛው ካሜራ ፊክስድ ነው፣ አንድን ቦታ ብቻ እንዲከታተልልኝ ነው የምፈልገው ወይስ ደግሞ እየተሽከረከረ እንዲቀርጽ ነው የምፈልገው ወይስ አንድ ነገር ከላይ ሆኖ ሙሉ ለሙሉ እንዲያስገባልኝ ነው ሳይሽከረከር ፊክስድም ሳይሆን የሚለውን መመለስ ይኖርባቸዋል። አምስተኛውና በጣም ወሳኙ ነገር አብዛኞቻችሁ ትኩረት የምታደርጉበት ነገር ቢኖር ቪዲዮ ኳሊቲ ነው። አዎ የደህንነት ካሜራ ገዝታችሁ የተሻለ የምስል ጥራት የተሻለ ኳሊቲ የማይሰጣችሁ ከሆነ ያለውን ነገር ጽድት አድርጎ የማያሳያችሁ ከሆነ ትርጉሙ ምንድን ነው? በጣም የተለያዩ አይነት የምስል ጥራት ያላቸው ካሜሮች አሉ። በሪዞሉሽን ይቀመጣሉ ከ720p ጀምሮ እስከ 4K ከዛም በላይ ብዙ አይነት ካሜሮች አሉ። ግን በዋየርለስ ካሜራ እንዲሁም በዋየርድ ካሜራ ኢትዮጵያ ውስጥ በጣም ማርኬቱ ላይ ያሉትን የምስል ጥራት ታይፖች ሊስት ላድርግላችሁ። የመጀመሪያው ታይፕ እንግዲህ እዚህ ጋር በምታዩት የአምፖል ታይፕ ብዙ ጊዜ ያሉ የ720p የምስል ጥራት ያላቸው ካሜሮች ናቸው። ብዙ ጊዜ ያለውን ከላይ ያለን እንቅስቃሴ ሊያሳያችሁ ይችላል እንጂ ዙም አድርጋችሁ ዲቴይልድ የሆነ ነገር ኢቭን ከላይ ያለውን እንቅስቃሴ ለራሱ በጥራት የማያሳያቸው የምስል ጥራት ነው። ከዚህ በመቀጠል 1080p የሚጠቀሙ የተለያዩ አይነት ካሜሮች አሉ፣ ወይም ደግሞ ፉል ኤችዲ የሚባል ሪዞሉሽን ያላቸው ካሜሮች አሉ። እነዚህ ሞር ከ720p አንድ ለበል የተሻሉ ናቸው። ያለውን እንቅስቃሴ በጥራት ያሳያችኋል። ከዛ በመቀጠል ደግሞ የ2K ሪዞሉሽን ያላቸው ደግሞ በጣም ብዙ አይነት ፕሮዳክቶች አሉ። ብዙ ጊዜ ኤምአይ ምርቶች እንዲሁም የአይሙ ምርቶች ከ2K ሪዞሉሽን ጀምሮ ነው የምስል ጥራት ያላቸው። በጣም የምስል ጥራታቸው ክሊር ነው። ያለውን ነገር ኢንዲቴል ማየት ትችላላችሁ። ዙም እያረጋችሁም እያንዳንዱን ነገር እስከ መጨረሻ እንኳን ባያሳያችሁ ግን ቅርብ ቦታ ያሉትን ነገሮች በክሊር በሆነ መንገድ ሊያሳያችሁ ይችላሉ ማለት ነው። 3K 4K እያሉ ከፍ እያሉ ይሄዳሉ። ግን ማርኬቱ ላይ ያሉት 720p 1080 ከዚህ በተጨማሪ ደግሞ የ2K ሪዞሉሽን ያላቸው የደህንነት ካሜሮች ናቸው። እናንተ በጣም ጽድት ያለ ነገር የምትፈልጉ ከሆነ የምትከፍሉትም አማውንት ልክ እንደዛው ጨመር ሊል ይችላል። ግን ዝቅተኛ የምስል ጥራት ያላቸው አሁን የኛው ፕሮዳክት 5000 ብር ነው የሚሸጠው፣ በ720p ነው የሚሰራላችሁ። ካሜራ ላይ ብላችሁ ግን ያለን ነገር የሚወጣ የሚገባውን ነገር ማየት ትችላላችሁ። ግን ማን እየወጣ እየገባ እንደሆነ ግን ላያሳያችሁ ይችላል ማለት ነው። በእንደዚህ አይነት መሰረት ከላይ በዘረዘርኩላችሁ ሁኔታ ቤዚክ የሆነ መረዳት ይዛችሁ ወደ ገበያ ቦታችሁ የምትፈልጉትን የደህንነት ካሜራ መግዛት ትችላላችሁ። ከዚህ የዘለለ ደግሞ ዲቴይልድ የሆነ ነገር የምትፈልጉ ከሆነ ናይት ቪዥን፣ ከዚህ በተጨማሪ ደግሞ ፎካል ሌንግዝ የሚባልም አለ። ላይሰንስ ፕሌት ወይም የመኪና ታርጋ የሚለዩ የደህንነት ካሜሮች ምን ፊቸር እንዳላቸው የምትፈልጉ ከሆነ ፓርቱ ብላችሁ ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ ቪዲዮ ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስክንገናኝ እንግዲህ መልካም ሳምንት ይሁንላችሁ። ደህና ሁኑ።